ክረምቱ ሄሮድስ አልፏል፣ ገዳይሽ ሞቷል ወይም ደግሞ አብዷል፣ አሳዳጅሽ ስደተኛ ሆኗል፣ ተሳዳቢሽ ስድቡ ወደ ራሱ ተመልሷል። የእግዚአብሔር ልጆች ተሳዳቢዎቻችን ስድባቸው ወደ ራሳቸው ይመለሳል። የጊዜ ጉዳይ ነው። የወንድም ጥላቻ፣ መከባበር ማጣት፣ መናናቅ መብዛት፣ እኔ ያውቃለሁ ባይነት እስከ ሰማይ ደረሰ። ትዕቢት ደረጀ፣ ምድሪቱን ሞላት። ቤተክርስቲያን ግን በየጊዜው መሰደዱን ታስባለች። ለኔ ብሎ ነው የተሰደደው ጌታዬ፣ ማዕረጌ፣ ሞገሴ ኢየሱስ ክርስቶስ አማኑኤል ኤልሻዳይ። በስደት የምትኖሪ ሆይ ተመለሽ ነው ያለው። ኢትዮጵያ ሆይ ወደ መሰብሰብ ተመለሽ፣ ወደ አንድነትሽ ተመለሽ። መበተንሽ፣ ስደትሽ ይብቃሽ። ራብሽ፣ ጥላቻሽ፣ ጦርነትሽ ይብቃሽ። ወደ ፍቅርሽ ተመለሽ። አሁን ዓለም ስደቱ ከተለያየ ጥላቻ ጋር ነው። እኛ ግን እንደ ዮሴፍ እንደ ሰሎሜ ከኢየሱስ ክርስቶስ ጋር መሰደድ። ተመለሽ ወደ ሀገርሽ ግቢ የሚለው በጣም ወሳኝ ነገር ነው። ወደ ገሊላ ግቢ ሲቀጥልሳ ድንግል ሆይ ከልባችን እኮ ተሰደሻል። እናት ዓለም እነዚህ ዮሴፍና ሰሎሜ ምን አይነት እድለኞች ናቸው! ከክርስቶስ ጋር የተሰደዱ፣ ከድንግል ማርያም ጋር የተሰደዱ ምን አይነት መባረክ ነው! ወደ መቅደሳችን በእውነተኛው መንፈስ እንድናመሰግን ተመለሽ። ወደ ከተማችን ተመለሽ። ወደ መንደራችን ወደ የቤታችን ያለው በረከት አሁን እንዲደርስ ተመለሽ። ከልጅሽ ጋር ተገኝ። ህዝቦቻችንን እንጠብቅ። ተስፋ ቆርጠዋን ወደ ተስፋ እንመልሳቸው። የሚያጽናናቸው አጥተዋን እናጽናናቸው። በአንድ ላይ እንቁም፣ እናመስግን፣ እንጸልይ፣ እንከባበር፣ እንመካከር ብለን የቆምነው የተቀመጠ ቃል አለ። ምንድነው የሚለው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄዋ አያልቅም። ቤተክርስቲያንም ስደተኛ ሆናለች። ለምንድን ነው ስደተኛ የሆነችው? ልጆቿ ናቸው። ቤተክርስቲያን አካሉ ብቻ አይደለም። ይህ የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። እንዘ ታቅፊዩ ለሕፃንኪ ማርያም፣ እንዘ ታቅፊዩ ለሕፃንኪ ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም፣ ልጅሽን ታቅፈሽ ነይ 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 ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ እንዘ ታቅፊዩ ለሕፃንኪ ማርያም፣ ለሕፃንኪ ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም፣ ነይ 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 ማርያም። ዝማሬ መላእክት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ያርዝምልን። ከዚህ በኋላ ቀጥታ የምንሄደው ወደ ዕለቱ ትምህርት ነው። የዕለቱን ትምህርት የሚያስተምሩን በኩረ ትጉሃን ዶክተር ፈንታ ገላው ይሆናሉ። ደሳቸው ተናጋሪ አንደበት፣ ለኛ ሰሚና አስተዋይ ልቡናን እግዚአብሔር አምላክ ያድለን። ክቡር አባታችን የገደራ መካነ ብርሃን ቅዱስ አማኑኤል
ቤተ ክርስቲያንና ጽዮን ማርያም የሁለቱም አብያተ ክርስቲያናት ዋና አስተዳዳሪ፣ በጠቅላላ በዙሪያው በየስማችሁ በየማዕረጋችሁ አገልጋዮች፣ የቤተ ክርስቲያኑ አፋናዎች፣ ሊቃውንት በሙሉ እንኳን ደስ አላችሁ። ቸሩ አምላክ ከሁላችን ጋር ይሁን። ተመየጢ ሱላማጢስ፣ በስደት የምትኖሪ ሆይ ተመለሽ በሉ። ቤተ ክርስቲያኗ በየጊዜው ስለ ስደት ለማስተማር ቁማ የምትናገረው ተወለደ፣ ተመላለሰ፣ አስተማረ፣ በናዝሬት በገሊላ ብዙ ነገሮችን ተአምራትን አደረገ፣ እውር አበራ፣ ለምጻ ነጻ፣ ሽባ ተረተረ፣ ጎባጣ ቀና ብለን ስለ አማኑኤል ስለ ኢየሱስ ክርስቶስ የምንናገረው። ከዚያም ደግሞ ጾመ፣ ተራበ፣ ስለኛ ተጠማ። ከዚያም ሲቀጥል እስከ መስቀል ድረስ ደረሰ። በመስቀል ላይ መከራ ተቀበለ። ደግሞም በመቃብር ደግሞ ወረደ፣ በመቃብር አደረ። በሶስተኛው ቀን ተነሳ፣ በአርባኛው ቀን አረገ፣ ተመልሶ ይመጣል የሚለው ትምህርት ብቻ ይቀራታል ቤተ ክርስቲያን። ይህን ሁሉ እያደረገች ያለችው ውለታ ስለማትረሳ ነው። ሌላ ውለታ ቢስ ነው። ቤተ ክርስቲያን ግን በየጊዜው መሰደዱን ታስባለች። ለእኔ ብሎ ነው የተሰደደው ጌታዬ፣ ማዕረጌ፣ ሞገሴ ኢየሱስ ክርስቶስ አማኑኤል ኤልሻዳይ፣ የኔ ጌታ፣ የኔ ሕይወት፣ የኔ መንገድ፣ የኔ ብርሃን፣ ሁለንተና ለኔ ብለህ ነው የተሰደድከው እያለች በማሕሌቱ በቅዳሴው በምስጋና ሁሉ ታመሰግነዋለች። በድጋሚ እንኳን ደስ አለን። ክብር ምስጋና ለእግዚአብሔር። ከዚህ የተነሳ ዓመቱን በሙሉ ቤተ ክርስቲያን በግብፃዊ አዲስ ዓመት ላይ ካላንደር ለኢትዮጵያውያን ለመላው ዓለም በደንብ አድርጋ የምታሳየው የምታስተምረው ፕሮግራሟን በዚህ ቀን ጾም አለኝ፣ በዚህ ቀን በዓል አለኝ፣ በዚህ ቀን እንዲህ አለኝ፣ በዚህ ቀን ትንሣኤ፣ በዚህ ቀን ልደት ወዘተ ብላ የምታስተምር በፕሮግራም የምትመራ ጥንቅቅ አድርገው ያስተማሩን። ኧረ ምስጋና ይገባል በእውነት ለአባቶቻችን፣ እግዚአብሔር ይመስገን። ቤተ ክርስቲያን ይህች ናት። ስለዚህ ስለ ስደት ስለተነሳው ትንሽ ልበላችሁ ብዬ ነው። ቸሩ አምላክ ከሁላችን ጋር ይሁን። በስደት የምትኖሪ ሆይ ተመለሽ ነው ያለው። እንግዲህ ቤተ ክርስቲያን እንዳልኳችሁ ውለታዋን እያሰበች ድንግል ሆይ ስለ እኔ ነው የተሰደድሽው፣ ከልጅሽ ጋር ገና በለጋው ዕድሜሽ በልጅነትሽ ልጅ ወልደሽ በዚያም ከልጅሽ ጋር ስደተኛ ሁነሽ መከረኛ ሁነሽ መከራ ተቀብለሽ አሁን በስደት ውስጥ እንደሆንሽ ለኛ መድኃኒት የሆነውን ልጅሽን ይዘሽ ወደ ግብፅ የተሰደድሽበትን ጊዜ እናስባለን። በማሕሌተ ጽጌ በወርኃ ጽጌ ማሕሌተ ጽጌ በአማረ መልኩ ቤተ ክርስቲያን በማሕሌት በዝማሬ በምስጋና በአማረ መልኩ ታከብራለች። እናቶቻችን ደግሞ እየደገሱ እግዚአብሔር በሰጣቸው ጸጋ አቀርበው አማኑኤልን ከእናቱ ከድንግል ማርያም ጋር በደስታ ያከብራሉ። ለዚህ ነው እየኖርን ያለ ነው። ሃይማኖት ይሄ ሃይማኖት ነው ያኖረን። ሰዎችማ ሊያኖሩን አልቻሉም። የእግዚአብሔርን ሐሳብ ትተው በራሳቸው ሐሳብ ውስጥ እየሄዱ እግዚአብሔር የሰጠንን በረከት ለመንጠቅ የሚሞክሩ የእግዚአብሔርን ምሕረት ለመግፋት የሚሞክሩ በእኛ መካከል ቢኖሩም የምሕረት ጌታ የሰላም አምላክ አማኑኤል ኢየሱስ ኤልሻዳይ የሁሉ ጌታ የሁሉ መሪ የሁሉ መጋቢ የሁሉ ብርሃን የሁሉ መንገድ ክብር ምስጋና ለስሙ ይሁን። ያኖረናል። ክብር ምስጋና ለስሙ ይሁን። ስለዚህ በስደት የምትኖሪ ድንግል ሆይ ወደ ሀገርሽ ተመለሺ ነው። ድንግል ሆይ ወደ ሀገርሽ ወደ ገሊላ ተመለሺ። እስመናሁ ክረምት አለፈ። አዎ መከራው አልፏል። ክረምት አልፏል። የአበባ ወራት ነው፣ የፍሬ ወራት ነው። አሁን አበባው ይረግፋል፣ ደግሞ ፍሬው ይታያል፣ ይጎመራል፣ በደንብ አድርጎ ይገለጻል። እናም ድንግል ሆይ ከስደት ተመለሺ፣ በጣዖት አምልኮ ምድር ከመኖር ተመለሺ። ይህንን ከተናገሩ በኋላ ክረምቱ አልፏል፣ አሁን የፍሬ ወራት ነው፣ አበባው ረግፏል። ብዙ ሕፃናት ሞታቸውን እንድናስብ በቤተልሔም የረገፉትን ሕፃናት እንድናስብ ወደ ቤተልሔም ጉዟችን ሆኗል። ከዚህ የተነሳ እናት ሆይ ያ ክረምት የሆነው የከበደው ክረምት ጨለማ ነው። ክረምት በጣም ጎርፍ አለ፣ ነፋስ አለ፣ ጭቃ አለ፣ በጣም ብዙ ከባድ ነገሮች ናቸው። ክረምት ከባድ ጨለማ ነው። ያ የሄሮድስ የመከራው ዘመን እንደ ክረምት አልፏል። ክረምቱ ሄሮድስ አልፏል። ገዳይሽ ሞቷል ወይም ደግሞ አብዷል። አሳዳጅሽ ስደተኛ ሆኗል።
ተሳዳቢሽ ስድቡ ወደ ራሱ ተመልሷል። የእግዚአብሔር ልጆች ተሳዳቢዎቻችን ስድባቸው ወደ ራሳቸው ይመለሳል። የጊዜ ጉዳይ ነው። የናቁን ይናቃሉ፣ ሊጥሉን የሞከሩ ይወድቃሉ፣ ሊሰብሩን ያሰቡ ይሰበራሉ። ምክንያቱም እኛ እግዚአብሔር ኃይላችን ስለሆነ፣ መተማመኛችን እግዚአብሔር ስለሆነ፣ ጉልበታችን እግዚአብሔር ስለሆነ፣ ጥበባችን፣ ማስተዋላችን፣ ሁለንተናችን እግዚአብሔር ስለሆነ፣ ስለዚህ በስደት የምትኖሪ ድንግል ሆይ አንቺ የሰላም እናት፣ ሰላመ ሰጣዊት፣ ሰላምን የምታሰጭ ለሰላማችን ምክንያት የሆንሽ ሰላም የሆነውን ልጅሽን አሁን የሰጠሽን በስጋ ወልደሽ የሰጠሽን እናት ሆይ በስደት የምትኖሪ ሆይ እናይሽ ዘንድ ተመለሽ፣ እናይሽ ዘንድ ተመለሽ። ወደ ገሊላ ግቢ። አገር እያለሽ አገር የሌለሽ የሆንሽ፣ ወገን እያለሽ ወገን የሌለሽ የሆንሽ ድንግል ሆይ ወደ ሀገርሽ ወደ ወገኖችሽ ተመለሽ። ስደት ይብቃሽ፣ ስድብ ይብቃሽ፣ በባዕዳን ምድር መኖር ይብቃሽ። ለእመቤታችን የተነገረው ነው። ወደ ምድራችን መልሰነዋል። ኢትዮጵያ ሆይ ወደ መሰብሰብ ተመለሽ፣ ወደ አንድነትሽ ተመለሽ። መበተንሽ፣ ስደትሽ ይብቃሽ። ረሃብሽ፣ ጥላቻሽ፣ ጦርነትሽ ይብቃሽ። ወደ ፍቅርሽ ተመለሽ፣ ወደ መከባበርሽ ወደ ጥንቱ ተመለሽ፣ ወደ በጎነትሽ ተመለሽ። ለእኔና ለእናንተ የተሰጠ ቃል ነው። ወደ ክብርሽ ተመለሽ። ከክብርሽ ወጥተሻል፣ ከአንድነትሽ ወጥተሻል፣ ተበትነሻል። ከፍቅርሽ ወጥተሻል፣ በጥላቻ ተሞልተሻል። ኢትዮጵያ ሆይ ወደ ክብርሽ፣ ወደ ፍቅርሽ፣ ወደ አንድነትሽ፣ ወደ መወደድሽ፣ ወደ መዋደድሽ፣ ወደ ሰላምሽ፣ ወደ ቀደመው እግዚአብሔርን መፍራትሽ ተመለሽ። በጸሎትሽ በመንፈሳዊነትሽ ትጊ። እንደገና ስብራትሽ ይጠገናል። እንደገና መበተንሽ ይሰበሰባል። የመሰብሰብ አንድ የመሆን ዘመን ስለሆነ ተመለሽ። ይሄ ለሀገራችን በምድራችን ያለው ሰቆቃ እንዲበቃ የሚነገር ነው። ለጊዜው ስለ እመቤታችን ቀድሞ የተነገረ ቢሆንም፣ ስለ እስራኤል ቀድሞ የተነገረ ቢሆንም፣ ተበትና የነበረችው ኢየሩሳሌም፣ ተበትና የነበረችው እስራኤል፣ መልካም ምድር የነበራት ሀገር እንደሌላት ሆና ተበትና የነበረች፣ ሕዝብ እያላት ወገን እያላት ወገን እንደሌላት የነበረች ሀገር፣ ስለዚያች ሀገር የተነገረ ነው። አንቺ የተበተንሽ የእስራኤል ልጅ ሆይ ወደ ሀገርሽ ግቢ ብሎ ድንግል ሆይ በስደት የምትኖሪ በግብፅ ምድር ያለሽ በነቢያት የተነገረልሽ ከነ ልጅሽ በነቢዩ በኢሳይያስ ወይወርድ እግዚእነ ውስተ ምድረ ገጽ ተጽዕኖ ዲበ ደመና ቀሊል፣ እነሆ በታናሽ ብላቴና ደመና ተጭኖ ወደ ግብፅ ወረደ። በድንግል ማርያም ጀርባ በዮሴፍ እና ሰሎሜ። ይሄ ነው ትምህርቱ። እንደ ዮሴፍ እንደ ሰሎሜ ከጌታ ጋር ስደተኞች እንድንሆን ነው። አሁን ዓለም ስደቱ ከተለያየ ጥላቻ ጋር ነው። እኛ ግን እንደ ዮሴፍ እንደ ሰሎሜ ከኢየሱስ ክርስቶስ ጋር መሰደድ፣ ኢየሱስ ክርስቶስ ጋር ለመሰደድ ያብቃን። በስሙ የተሰደዱ ጽላት ተቀርጾላቸው ቤተክርስቲያን ተሰርቶላቸው ይታሰባሉ። ገድል ተጽፎላቸው ስለ ትሩፋታቸው ስለ ተጋድሏቸው ታሪክ ተቀምጦላቸዋል። እኛም ዛሬ እናቶች፣ እህቶች እንደ ሰሎሜ ከኢየሱስ ክርስቶስ ጋር ተሰደዱ። ከኢየሱስ ክርስቶስ ጋር መሰደድ በረከት ስለሆነ፣ ጥበብ ስለሆነ፣ ኃይል ስለሆነ፣ ሞገስ ስለሆነ ከዮሴፍ ጋር አባቶች፣ ወንድሞች እንደ ዮሴፍ እንደ ሰሎሜ ሆነን ከድንግል ማርያም ከጌታ ጋር መሰደድ። ምክንያቱም ግብረ መልሱ በጣም በረከት ነው፣ ኃይል ነው፣ ጥበብ ነው፣ ከፍታ ነው፣ ልዕልና ነው። ክብር ምስጋና ለመድኃኔዓለም ይሁን እና ክረምቱ አልፏል። የመከራው ዘመን አልፏል። ስቃዩ አልፏል። ተሳዳቢው አልፏል። አዋራጁ አልፏል። ገዳይሽ ሞቷል። አሳዳጅሽ ስደተኛ ሆኗል። የእግዚአብሔር ልጆች እኛ አሳዳጆች አንሆን እንጂ የሚያሳድዱን ስደተኞች ይሆናሉ። እኛ ገዳዮች አንሆን እንጂ የሚገሉን ይሞታሉ። ማንም ዘላለማዊ የለም። ሊሰብሩን የመጡ ስብራታቸው ወደ እነሱ ይመለሳል። ከኛ እምነት ነው የሚፈለገው። ከኛ መታዘዝ ነው የሚፈለገው። ከኛ እውነተኛ ፍቅር ነው የሚፈለገው። ከኛ መከባበር ነው የሚፈለገው። ከኛ የይቅርታ መንፈስ ነው የሚፈለገው። ስለዚህ ድንግል ሆይ
ወደ ሀገርሽ ተመለሽ፣ መከራው በቃሽ። መከራው አልፏል፣ ክረምቱ አልፏል፣ መከራው አልፏል። ከዚያ ከእናቷ ማዕፀን ጀምሮ ስደተኛ ነበረች። ምክንያቱም አይሁዳውያን አይፈልጓትም። እናቷ ሐና ወደ ሊባኖስ ተራራ ስደተኛ የሆነችው በዚህ ምክንያት ነው። ስደተኛውና በሊባኖስ ደጋ በነብሮች ተራራ በአንበሶች መኖሪያ ስደተኛ የሆነችው በምክንያት ነበረ። ከዚያ ከእናቷ ማዕፀን ጀምሮ ስደተኛ ናት። አቅም አጥተው ነው። በቤተ መቅደስም መናፍስቱ አጋንንቱ ይከቧት ነበር። ግን ደግሞ የሰማይ ሰራዊት፣ የምስጋና ሰራዊት፣ የልዑል ሰራዊት ቅዱሳን መላእክት በዙሪያዋ ነበሩ። ክብር ምስጋና ለእግዚአብሔር ይሁን። በስደቷም ጊዜ እንደዚያ ነው። በዚህ ምክንያት መከራ ስለ ልጇ በልጇ ምክንያት ተቀብላለች እና እናት ሆይ፣ የሰላም እናት ድንግል ማርያም ሆይ ተመለሽ፣ ወደ ሀገርሽ ግቢ የሚለው በጣም ወሳኝ ነገር ነው። ወደ ገሊላ ግቢ። ሲቀጥልሳ ድንግል ሆይ ከልባችን እኮ ተሰደሻል። በፍቅር አይደለም የምናመሰግንሽ፣ ከልባችን እኮ ተሰደሻል። ወደ ልባችን ግቢ። ወደ ሀገርሽ ግቢ አይደለም፣ ወደ ልባችን ግቢ፣ ወደ ቤታችን ግቢ። የልጅሽን በረከት፣ የልጅሽን ቸርነት፣ ርኅራኄና ምሕረት ይዘሽልን ግቢ። እግዚአብሔር እመቤታችን ወደ ቤታችን በሕይወታችን እንድትገባ እግዚአብሔር ይፍቀድልን። ከልጇ ጋር ትግባለን። እናት ዓለም እነዚህ ዮሴፍና ሰሎሜ ምን አይነት እድለኞች ናቸው! ከክርስቶስ ጋር የተሰደዱ፣ ከድንግል ማርያም ጋር የተሰደዱ ምን አይነት መባረክ ነው! ዓለም ዛሬ ሰው ገሎ በፖለቲካ በሌላ ዓለም በሌላ ጥላቻ በልዩ ልዩ ነገር ነው እየተሰደደ ያለው። በልዩ ጉዳይ ነው። በክርስቶስ ስም ግን የሚሰደዱ ከክርስቶስ ጋር የሚሰደዱ እንደ ዮሴፍ እንደ ሰሎሜ መባረክ ነው። እንዲህ አይነቱን በረከት ነው ቤተክርስቲያን የምታስተምረው። ከሱ ጋር እንድንሰደድ ነው። ስለዚህ ክረምቱ፣ የመከራው ዘመን፣ የስደቱ ዘመን በቃሽ፣ አሁን ወደ ሀገርሽ ግቢ የሚለውን ነገር ተመለሽ፣ ተመለሽ፣ ወደ ልባችን ተመለሽ፣ ወደ መቅደሳችን በእውነተኛው መንፈስ እንድናመሰግን ተመለሽ፣ ወደ ከተማችን ተመለሽ፣ ወደ መንደራችን ወደ የቤታችን ያለው በረከት አሁን እንዲደርስ ተመለሽ፣ ከልጅሽ ጋር ተገኝ፣ ተመለሽ። ለሀገራችን ለኢትዮጵያ የሰጠነውም ከዚህ የተነሳ ነው። ኢትዮጵያ ሆይ ወደ ቀደመው ምስጋናሽ ተመለሽ። በእውነተኛው መንፈስ እግዚአብሔርን በምታመሰግኝበት የምስጋና መንፈስ ተመለሽ። የዝማሬ፣ የመንፈሳዊ ቅኔ፣ የይቅርታ፣ የሰላም፣ የአብሮነት፣ የአንድነት፣ የመረዳዳት፣ የመከባበር እንዲህ አይነቱን መንፈስ አድርጊ። እንደገና ወደ ቀደመው ክብርሽ ተመለሽ። ለኢትዮጵያ ሲሆን ይሄ ነው። ከዚያስ ነፍስ ሆይ ተመለሽ። በስደት የምትኖሪ ነፍስ ሆይ ተመለሽ። ዛሬ ያልተሰደደ ነፍስ አለ፣ አገር ጥሎ ያልሄደ፣ በዚህ በሀገሩ ያልተማረረ አለ። ግን እግዚአብሔር ሰላም ያደርጋል። አይዟችሁ፣ ከሰው አይደለም ከእግዚአብሔር እንጠብቃለን። እግዚአብሔር ታማኝ ነው፣ ነገሮችን ያስተካክላል። በስደት የሌለ የለም፣ በኃጢአት ያልተሰደደ የለም። በዚህ በስጋ ያለው መሰደድ እንዳለው ነው። በረሃብ የሚሰደድ የተፈጥሮና ሰው ሰራሽ የሚባሉ ስደቶች በእኛ ሕይወት ውስጥ አለ። የተፈጥሮ ስደት አለ። ምናልባት የውሃ ሙላት ሊሆን ይችላል፣ እሳተ ገሞራ ሊሆን ይችላል፣ ነፋሳት፣ ሌላም ይሄን የመሳሰለ ሊሆን ይችላል። ነገር ግን በራሳችን ችግር ፍቅር በማጣት አሁን ባለመከባበር የኔ ብቻ ይደረግ በሚል አባዜ እኔነት በጣም ስለገነነ እኔነት ወደ ሰማይ ስለደረሰ የወንድም ጥላቻ፣ መከባበር ማጣት፣ መናናቅ መብዛት፣ እኔ ያውቃለሁ ባይነት እስከ ሰማይ ደረሰ። ትዕቢት ደረጀ፣ ምድሪቱን ሞላት። የትህትና ሰዎች የሉ። ሁላችን አንድ አይነት ክፋት፣ ሴረኞች፣ ወንድም ወንድሙን እየጠለፈ ለመጣል ብቻ መሄድ፣ ተሳዳቢ። ሶሻል ሚዲያው በጠቅላላ ስናየው ስድብ። አዎ ለጊዜው ገንዘብ ሊገኝ ይችላል። መንፈሳዊውን ነገር እንደዚህ ማስተላለፍ መታደል ነው። ሰዎች ይማሩበታል፣ ሰዎች ይመለሱበታል። ግን ዓለም በስድብ ተሞልቷል፣ በንቀት ተሞልቷል። የዚያ አካል እንዳንሆን ነው። ተሰደናል፣ ተሳዳቢዎች ሆነናል። የአባቶች ክብር የት አለ? የቤተ ክርስቲያን ክብር የት አለ? እውነተኛው የእርስ በርስ መከባበር የት አለ? በጥላቻ የተሞላ ይህ ስደት እኛን ለማስተማር ነው። ሌላ ምንም ነገር የለውም። በስደት ያለሽ ነፍስ፣ ወንድምሽን የጠላሽ ነፍስ፣ በወንድምሽ ላይ እያደባሽ ያለሽ ነፍስ በቃሽ፣ ተመለሽ። እርስ በርስ ከቤተሰብ ይጀምራል፣ ከጎረቤት ይጀምራል፣ በአካባቢ ይጀምራል። አገር፣ ዓለም በዚህ ደረጃ ጥላቻ፣
በዚህ ደረጃ መናናቅ፣ በዚህ ደረጃ ስድብ ምድሪቱን በሞላት ሰዓት ነው የእግዚአብሔር ልጆች አንድ እንሆን ብለን ሰባኪያን የሰባኪያን ወንጌል ህብረት በዚህ በመከራው ዘመን ቤተክርስቲያን በምትጨነቅበት ጊዜ አንድ ላይ እንቆምና ቤተክርስቲያንን እንጠብቅ። እናንተን ምእመናንን ህዝቦቻችንን እንጠብቅ። ተስፋ ቆርጠዋን ወደ ተስፋ እንመልሳቸው። የሚያጽናናቸው አጥተዋን እናጽናናቸው። በአንድ ላይ እንቆም፣ እናመስግን፣ እንጸልይ፣ እንከባበር፣ እንመካከር ብለን የቆምነው። ይሄ የስደት ዘመን ነው። ያልተሰደደች ነፍስ የለችም። ሁሉ ከቤተ ክርስቲያን ወጥቷል። አካሉ እዚህ ያለ ቢሆን ነው እንጂ አብዛኛው መንፈሱ እዚህ የለም። እግዚአብሔር ይመልሰን፣ በንስሐ ይመልሰን፣ በይቅርታ ይመልሰን፣ የበረከት ምድር ያድርግልን። በእውነት የእግዚአብሔር ምሕረት ይደንቃል። የኑሮ ውድነቱ ሰማይ ደርሷል፣ እሳት ሆኗል። የእግዚአብሔር ምሕረት ግን ከኛ ጋር ነው። እዚያ ሰቆቃ ኤርምያስ ላይ የተቀመጠ ቃል አለ። ምንድነው የሚለው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅማል። ስለዚህ በስደት ያለች ነፍስ በንስሐ እንድትመለስ ይሄ በዓል አማኑኤልን ለኛ ብሎ ገና በእቅፍ ያለ ሕፃን ስደተኛ ሲሆን የተቀበለው መከራ ለኛ የደረሰበት ረሃብ፣ የደረሰበት ጥም፣ የደረሰበት ብዙ ነገር ግን ያም ሆኖ በአምላክነቱ ነገሮችን ሲያስተካክል ያየንበት ጊዜ ነው። ዛሬም በዚህ በስደቱ ጊዜ የምናሳልፈው ነገር ከእናቱ ጋር ተሰዶ ሳለ ቤት እያላቸው ሰዎች እንዳይጠጋ፣ እናትና ልጁ እንዳይጠጉ፣ እናቱን ድንግል ማርያምንም ሲመቷት በጥፊ እንደገና ደግሞ ልጁን ልጅ አማኑኤልንም መሬት ላይ ሲወረውሩት ይህ ወቅት የሚያሳየን ይሄንን ነው። እናቱን በጥፊ መቷት ድንግል ማርያምን፣ አማኑኤልን መሬት ላይ ወረወሩት። ያን ጊዜ አረጋዊ ዮሴፍ ልታነሳ ወይኔ ልጅ እሷ በጥፊ መመታቱ አይደለም፣ እናቱ ሁልጊዜም ለልጇ ነው የምታደላው። እሳት ቢመጣ እሳት እሷን እየበላት ልጇን ከእሳት ታድናለች። እና በዚህ ምክንያት ልጇን ለማንሳት ጎንበስ ስትል እንዳታነሽው አለ ዮሴፍ። እንዳታነሽው፣ የአምላክነቱን ስራ ይስራ። ዛሬም የአምላክነቱን ስራ ይስራ። አይዟችሁ፣ የአምላክነቱን ስራ ይሰራል። እምነት ስለጎደለን ነው የቤት ስራ የተሰጠን። እምነት ጎሎናል። አሁን በየቤቱ እኮ ብዙ ጉድ አለ። እያንዳንዱ ነገር ጥናት አይደረግም እንጂ እንዴት እየተኖረ እንደሆነ ግን እግዚአብሔር ያኖረናል። ነገ መልካም ነገር ያደርጋል። አይዟችሁ። ግን ከኛ ምን ይጠበቃል? በንስሐ መመለስ፣ በቃን ማለት ነው። እዚያ ተቸግሮ ቤት አጥቶ የመጣ ወገን እዚህ ያለው ወገን ሲችል ካለው ቢያስጠጋው፣ ካልቻለ ደግሞ ምን አለ በመጠነኛ ቢያከራየው። ምን አይነት ጭካኔ ነው ታዲያ! ይህ ስደት አይደለም? ከልባችን ነው ያለ ነው። እግዚአብሔር ይቅር እንዲለን ከፈለግን፣ መልካም ነገር እንዲያደርግልን ከፈለግን እኛ መልካም እንሆን፣ እኛ ይቅርታ እናድርግ፣ እኛ ሰላምን ገንዘብ እናድርግ። ስለዚህ በስደት ነው ያለነው። ሁላችንም ልባችን ከኛ ጋር አይደለም። በቤተ መቅደስ በአግባቡ በንጹህ ልቡና ለማገልገል እግዚአብሔርን አባቶች ይቸገራሉ። እኛ በውጭ ለጸሎት እንቸገራለን። በጣም ችግር። እግዚአብሔር ከችግር አውጥቶ የሰላም ነፋስ ለምድራችን ለቤተ ክርስቲያናችን ያደርግልን። ቤተ ክርስቲያን ሆይ ከስደት ተመለሽ። እናት ዓለም ብዙ ልጆች በዙሪያሽ ያሉ ግን የተቃጠሉብሽ፣ ብዙ መከራ የደረሰብሽ፣ የክርስቶስ ስጋና ደም የሚፈስብሽ የሚቆረስብሽ፣ ግን ዓለማዊነት በዝቶ የምትቃጠይበትን ነገር እግዚአብሔር አስወግዶ የምትከብሪበትን ዘመን ያምጣልሽ የሚለው ነገር ተመለሽ ነው። ብዙ ክርስቲያኖች ስደተኞች ሆነዋል። ቤተክርስቲያንም ስደተኛ ሆናለች። ለምንድን ነው ስደተኛ የሆነችው? ልጆቿ ናቸው። ቤተክርስቲያን አካሉ ብቻ አይደለም፣ ልጆቿ። እኔና እናንተ አንደኛው ቤተክርስቲያን የኛ ሰውነት ነው፣ የኛ ሰውነት ነው። ስለዚህ እየተሰደደች ነው። በአንድም በሌላም መንገድ አሳዳጆቿ ብዙዎች ናቸው። ጌታዋ ግን ይጠብቃታል። እዚያ ሶሎሞን የበረሃ አበባ፣ ያውም ደግሞ በበረሃ መካከል የበቀለ የሱፍ አበባ። ቤተክርስቲያን እንደዚያ ናት። በመከራው ዓለም ውስጥ የደመቀች ናት። ደማቅ ሆና ትታያለች፣ ከፍ ብላ ትታያለች። ውበቷ ከፍ ያለ ነው። ውበቷ ኢየሱስ ክርስቶስ ነው። አማኑኤል ነው ውበቷ። ደስ ይበላችሁ። የቤተክርስቲያን ውበቷ አማኑኤል ነው።
የኔና የእናንተም ውበታችን አማኑኤል ነው። ኢየሱስ ክርስቶስ ነው ውበታችን። ስለዚህ በስደት ያለችው መረጋጋትን አማኑኤል ይስጣት። በስደት ያለችውን ክርስቲያን፣ በስደት ያለችውን ክርስትና መረጋጋቱን አማኑኤል ያድልልን። እንደገና በደስታ በተረጋጋ መንፈስ የምናመሰግን የምስጋና ልጆች ያድርገን። በስደት የምትኖሪ ሆይ ተመለሽ። የተሰደድን ደግሞ ለመመለስ ያብቃል። በኃጢአት ያልተሰደደ የለም። ከጥላቻ በጥላቻ የተሰደደ በፍቅር ይመለስ። እንመለስ። እንትና ወገኔ ነው፣ የኔ የወንዜ የተራራዬ ሰው ነው የሚለውን ነገር ትተን ክርስትና ውስጥ አብሮኝ የተወለደ ነው እንበል። ያ ከሆነ ነገሮች ከፍ ይላሉ። በዚያ መንገድ ሁሉንም ማድረግ እንችላለን። ማን ይከለክለናል? ማን ይከለክለናል? እንትና ወንድሜ ነው፣ አጎቴ ነው፣ አክስቴ ነው ግዴታ እኮ ነው ስላልንም አይደለም። ጠባዩ ራሱ ሂደቱ ራሱ የሚያከናውነው ነው። ግን እኛ ሃይማኖተኞች ስለሆን ክርስቶሳውያን ስለሆን የፍቅር ሰዎች እንሁን። ሰዎችን አንግፋ፣ እንመለስ። በስደት ላይ ነው ያለነው። ስደት የሚባለው ከኛ የወጣው ፍቅር ነው። ያለ ፍቅር መኖር ነው። ወደ ፍቅር እንመለስ። በጥላቻ ያለን ወደ ፍቅር፣ በጠባጫሪነት ያለን በትዕግስት እንመለስ ነው። በንፉግነት ያለን በመስጠት እንመለስ ነው። በአጠቃላይ ይሄ ነው። ሰውን በማዋረድ የቆም በፍቅር በማክበር እንመለስ ነው። ትምህርቱ ይሄ ነው። ስለዚህ ተሰደናል በብዙ ነገር። እግዚአብሔር ይመልሰን፣ ቤተክርስቲያንን ይጠብቃት። እግዚአብሔር አምላካችን ለዚህ ዕለት ለዚህ ቀን ያደረሰን አምላክ ክብር ምስጋና ለእሱ ይሁን። ይህንኑ የተጸለየውን ጸሎት፣ የታጠነው ማይጠን፣ የተሰዋውን መስዋዕት ቅድመ እግዚአብሔር ደርሶ ለሀገራችን ለሕዝባችን ሰላም፣ ፍቅር፣ አንድነት ይስጠን። እግዚአብሔር ሰዓተ መዓልቱ ባርኮ ቀድሶ ሰላም አደረሰን። ክብር ምስጋና ለእሱ ይሁን። ተረፈ መዓልቱን ይባርክልን፣ ይቀድስልን፣ ቸርነቱን ምሕረቱን አይለየን። እግዚአብሔር አምላካችን በዓሉን የሰላም የፍቅር የአንድነት የቸርነት በዓል ያድርግልን። አባታችን ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ወገኖቻችን እንደምን ሰነበታችሁ? ከሚቀበል የሚሰጥ የተባረከ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35። ዛሬ የድጋፍም የትብብርም የአብረን እንስራም ጥያቄ አቀርብላችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የጀርባ አጥንት እናንተ ናችሁ። በምክራችሁ፣ በገንዘባችሁ፣ በዕውቀታችሁ፣ በበጎ ፈቃደኝነት ከዚህ ማህበር ጋር እዚህ ስለደረሳችሁ ከልብ እናመሰግናለን። ይህ ማህበር ከተመሰረተ 2017 40 ዓመት አስቆጥሯል። በዚህ 40 ዓመት ጉዞ ውስጥ መሰረቱም ራሱም እናንተ ናችሁ። ስለዚህ ዛሬ ደግሞ የደረስንበትን ለናንተ ባጭሩ ማቅረብ እፈልጋለሁ። አንደኛ፣ በቴሌቪዥን የስብከት የቅኝት አገልግሎት ለመስጠት የቴሌቪዥን ክፍያችን እጥፍ ጨምሯል። ስለዚህ የእማማ ሚዲያ ስፖንሰር በመሆን እንዲሁም አቅማችሁ የፈቀደውን እንድትረዱን እጠይቃለሁ። ሁለተኛ፣ የገጠር አብያተ ክርስቲያናትና ገዳማት ብዙ ችግር ገጥሟቸዋል። አቅማችን የፈቀደውን ያክል እንድንረዳ ጥሪዬን አስተላልፋለሁ። ሶስተኛ፣ አብነት ትምህርት ቤት ዛሬ በችግር ውስጥ በፈተና ውስጥ ናቸው። ይህን ፈተና እንዲያልፉ ሁላችንም በመተባበር እንርዳቸው እላለሁ። አራተኛ፣
በቤት ለቤት ድጋፍና እንክብካቤ የምናደርግላቸው የአልጋ ቁራኛ ህመምተኞች አረጋውያን የእኛን እጅ ይፈልጋሉ። ድሆች ከምድሪቱ አያልቁምና እጅህን እንድትፈታ አዝሃለሁ ይላል የእግዚአብሔር ቃል። ስለዚህም 64 አረጋውያን ህመምተኞች በየወሩ ድጋፍ እንድናደርግላቸው እንጠይቃለን። 5 የድሃ ድሃ ተብለው በዝቅተኛ ኑሮ ውስጥ ለሚገኙ ወገኖቻችን አቅም በፈቀደ የዕለት ጉርስ፣ የዓመት ልብስ እንደግፋቸው እንላለን። 6ኛ ተምረው ሥራ ያላገኙ የራሳቸውን የሥራ ፈጠራ እንዲያጎለብቱ ሙያ አሰልጥነን እናቋቁማቸው። 7ኛ በድንገተኛ አደጋ በችግር ውስጥና በመከራ ውስጥ ላሉ፣ በህመም ውስጥ ላሉ በጊዜያዊ እርዳታ አቅም በፈቀደው በማጽናናት በማበረታታት እንድንደርስላቸው ጥሪዬን አስተላልፋለሁ። ውድ ወገኖቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ማህበር እነዚህንና ሌሎችን በርካታ ፕሮጀክቶችን እያከናወነ ይገኛል። ስለዚህ የእናንተን ድጋፍ የእናንተን እርዳታ በዚህ በባንክ ሂሳባችን ቁጥር 10425516969 ላይ በማህበሩ ስም በማስገባት ከሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ጋር እንድትሰሩ ዝቅ ብዬ በትህትና እለምናችኋለሁ። ስለ ትብብራችሁ ከልብ አመሰግናለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን።